ሰላም ጤና ይስጥልን የተከበራችሁ የሎ አዲስ ቤተሰቦች፣ ዛሬ ዓለምና ሀገራችንን ያነጋገሩ እጅግ አስገራሚ መረጃዎችን ይዘንላችሁ ቀርበናል። የመካከለኛው ምስራቅ ጦርነት ዛሬም አላቆመም። ከ1000 ኪሎ ሜትሮች ርቀት የተተኮሰ የሁቲዎች ባላስቲክ ሚሳኤል የእስራኤልን ሰማይ ሰንጥቆ ገብቷል። በሀገር ውስጥ ደግሞ ብዙዎቻችሁ የምታውቋቸው ታዋቂ አርቲስቶችና ተጽዕኖ ፈጣሪ ሰዎች በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ከ1.7 ቢሊዮን ብር በላይ ማጭበርበር የተፈጸመበት ፊንቴክ ኢንቨስትመንት አሁን በፖሊስ እጅ ወድቋል። በተጨማሪም የኦሮሚያ ክልል ጨረቃ ቤቶችን ህጋዊ ለማድረግ ያወጣው አዲስ መመሪያ በዝርዝር እንመለከታለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ መጀመሪያው ዜና ስናልፍ የመካከለኛው ምስራቅ ጦርነት ዛሬ አቅጣጫውን ቀይሯል። እስካሁን በባህር ላይ በተደረጉ ትንኮሳዎች፣ በድሮን ጥቃቶችና በመርከቦች ጠለፋ ብቻ ሲወሰኑ የነበሩ የየመኑ ሁቲዎች ዛሬ ታሪክ የሰሩበትን እርምጃ ወስደዋል። ከ1000 ኪሎ ሜትሮች በላይ ርቀት የተተኮሰ ፓለስቲና 2 የተሰኘ እጅግ ዘመናዊ ባላስቲክ ሚሳኤል የእስራኤልን ድንበር ጥሶ በመግባት በደቡባዊ እስራኤል በረሃማ ክፍል ላይ አርፏል። ይህ ጥቃት ወታደራዊ እርምጃ ብቻ አይደለም፣ እጃችን እስራኤልን ብርት ድረስ ይደርሳል የሚል የኃይል መልእክት የተላለፈበትና የቀጠናው የኃይል ሚዛን የፈተነ ድፍረት ነው። የመንና እስራኤል በሺ የሚቆጠሩ ኪሎ ሜትሮች ይራራቃሉ። ይህ ሚሳኤል ያን ሁላ ርቀት አቋርጦ የሳውዲ አረቢያንና የዮርዳኖስን ሰማይ ሰንጥቆ እስራኤል መድረሱ ቀላል ነገር አይደለም። የሁቲዎች ወታደራዊ ቃል አቀባይ ያህያ ሳሬ በኩራት እንደተናገሩት ጥቃቱ የተፈጸመው የራዳር መከላከያዎችን ሰብሮ መግባት በሚችልና ድምፅን ከሚጋርዱ ሚሳኤሎች ጋር በሚመሳሰል ቴክኖሎጂ ነው። ጥቃቱ ያነጣጠረው በደቡብ እስራኤል በሚገኘው እጅግ የጎላ ወታደራዊ ጠቀሜታ ባለው ወታደራዊ ዞኖች ላይ ነው። ሮይተርስ እንደዘገበው ሚሳኤሉ ወደ እስራኤል አየር ክልል ሲገባ በደቡባዊ እስራኤል በሚገኙ ከተሞች ሙሉ በደህንነት ማስጠንቀቂያ ሳይረን ሲጨነቁ አድረዋል። ህዝቡም ወደ መሸሸጊያ ስፍራው እንዲገባ ተገዷል። እዚህ ጋር ነው እንግዲህ ትልቁ ጥያቄ የሚነሳው። ዓለም የማይደፈር የምትለውን የእስራኤል የአየር መከላከያ ስርዓት እንዴት ይህ ሚሳኤል ሊያልፈው ቻለ? የእስራኤል መከላከያ ሰራዊት ሚሳኤሉ በአየር ላይ እያለ መምታቱንና ፍርስራሹ ክፍት ቦታዎች ላይ ማረፉን ቢገልጽም የሁቲዎች ሚሳኤል እስራኤል ደጃፍ መድረሱ ግን ትልቅ ወታደራዊ ውድቀትን ተደርጎ እየታየ ነው። የወታደራዊ ተንታኞች እንደሚሉት ይህ ጥቃት የእስራኤልን የመከላከያ አቅም ጥያቄ ውስጥ ከቷል። ሁቲዎች አሁን በባህር ላይ ከሚያደርጉት እንቅስቃሴ ባለፈ በከፍተኛ ትክክለኛነት የመምታት አቅም እንዳላቸው አሳይቷል። ይህ ደግሞ እስራኤል በሰሜን በሊባኖሱ ሂዝቦላ ላይ በምትፋለምበት በዚህ ወቅት ከደቡብ በኩል ሌላ የጦር ግንባር እንዲከፈትባት አድርጓል። እስራኤል ለዚህ ጥቃት ትክክለኛ ተጠያቂዋ ኢራን መሆኗን በጽኑ ታምናለች። ሁቲዎች ያለ ኢራን ቴክኖሎጂና ፈቃድ እንዲህ ያለ የረጅም ርቀት ጥቃት ሊፈጽሙ አይችሉም ስትል ትከሳለች። በመሆኑም እስራኤል አጸፋዊ እርምጃን በቀጥታ በኢራን ላይ ወይም በየመኑ ሁቲ ይዞታዎች ላይ ልታደርስ እንደምትችል ፍንጭ ሰጥታለች። በመሆኑም እስራኤል አጸፋዊ እርምጃን በቀጥታ በየመኑ ሁቲዎች ይዞታዎች ላይ ልታደርስ እንደምትችል ፍንጭ ሰጥታለች። ይህ ደግሞ ግጭቱን ወደ ለየለት ቀጠናዊ ጦርነት ሊቀይረው እንደሚችል ስጋት ፈጥሯል። የሁቲዎች የሚሳኤል ድፍረት መካከለኛው ምስራቅ ፖለቲካ ካርታ እየቀየረ ነው። አሁን ጥያቄው እስራኤል ለዚህ የ1000 ኪሎ ሜትር ጥቃት ምን አይነት አጸፋ ትሰጥ ይሆን የሚለው ነው። ወደ ቀጣዩ መረጃችን ስናልፍ አሁን ደግሞ ወደ ሀገራችን ወደ ኢትዮጵያ እጅግ አነጋጋሪና ብዙዎችን ያስቆጣ የፍትህ መረጃ እናገኛለን። ባለፉት ጥቂት ወራት በማህበራዊ ሚዲያ በየመንገዱና በየሆቴሉ ታዋቂ አርቲስቶችና ተጽዕኖ ፈጣሪዎችን ስለ ፊንቴክ ኢንቨስትመንትና ስለ BYD መኪኖች ሲያስተዋውቁ ተመልክታችሁ ይሆናል። ዛሬ ግን ያ ሁሉ ብልጭልጭ ማስታወቂያ መጨረሻው ፖሊስ ጣቢያና ፍርድ ቤት ሆኗል። የፌዴራል ፖሊስ ዛሬ ባወጣው መግለጫ ከ1200 በላይ ዜጎች በማጭበርበር 1.7 ቢሊዮን ብር ላይ ጉዳት አድርሷል የተባለው የፊንቴክ ኢንቨስትመንት ግሩፕ መስራችና በወንጀሉ ተባባሪ የሆኑ ታዋቂ ግለሰቦች በቁጥጥር ስር መዋሉን ገልጿል። ይህ ዜና እንደወጣ ብዙዎችን እንዴት ታዋቂ አርቲስቶች በዚህ ውስጥ እጃቸው ሊኖር ቻለ የሚል ጥያቄ እያነሱ ነው። ፖሊስ እንደገለጸው የፊንቴክ ኢንቨስትመንት ባለቤት የኤሌክትሪክ መኪና መግዛት የምትፈልጉ ግለሰቦች 50% ቅድሚያ ክፍያ ወይም ደግሞ 950 ሺህ ብር እያስከፈሉ በ90 ቀናት ውስጥ መኪና ባለቤት እናደርጓቸዋለን በማለት ህዝቡን ሲያጭበረብሩ ቆይተዋል። ይህ ብቻ አይደለም፣ እምነት እንዲጥሉባቸው ለማድረግ ሲሉ 130 ሺህ ብር ለኤሌክትሪክ መኪና ቻርጀር ማሰሪያ በሚል ተቀብለዋል። 285 ሺህ ብር ደግሞ ለመንግስት ታክስ በሚል ተሰብስበዋል። በአጠቃላይ ከእያንዳንዱ ተበዳይ 1,365 ሺህ ብር ተቀብለዋል። ታዲያ ይህ ሁሉ ገንዘብ ዜጎች እንዲከፍሉ ያደረጋቸው ምንድን ነው? መልሱ የታዋቂ ሰዎች እውቅና የሚል ሆኖ እናገኘዋለን። ተከሳሾቹ ያላቸውን ተቀባይነት በመጠቀም BYD ሳንግ ፕላስ የተባለውን መኪናዎች በስጦታ መልክ ለታዋቂ አርቲስቶች በመስጠት አርቲስቶቹ ደግሞ ለድርጅቱ የተጋነነና የሐሰት ማስታወቂያ እንዲሰሩ በማድረግ ህዝቡን አታለዋል። ፌዴራል ፖሊስ በቁጥጥር ስር ካዋላቸውና ጉዳያቸው በፌዴራል ፖሊስ እየታዩ ካሉ ታዋቂ ሰዎች መካከል አርቲስት ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ ይገረም ደጀኔ ይገኙበታል። እንዲሁም የማስታወቂያ ባለሙያ ፕሮሞተሮች የሆኑት አብርሃም ግዛው፣ መንሱር ጀማል፣ ካሊድ ናስር በቁጥጥር ስር ውለዋል። ፖሊስ በምርመራ ሪፖርቱ እንደገለጸው ተጠርጣሪዎቹ 148 መኪኖች ከጅቡቲ ማስገባታቸውና ለተወሰኑ ግለሰቦች ማከፋፈላቸውን ቢናገሩ 48ቱ መኪኖች ግን በድብቅ መሸጣቸው ታውቋል። የድርጅቱ ባለቤቶች 350 መኪኖች ከውጭ እንዳስገቡ በማስመሰል የሐሰት መረጃ ሲያሰራጩ እንደነበር ተረጋግጧል።
የፊንቴክ ኢንቨስትመንት መስራችና ባለቤት አቶ ዳንኤል ዮሐንስ በቁጥጥር ስር ሲውሉ፣ ሌላኛው ተጠርጣሪ አቶ ግርማይ ገብረ ሚካኤል ደግሞ አሁን ድረስ በፖሊስ እየተፈለጉ ነው። አቶ ግርማይ ከዚህ ቀደም በ2010 የደቡብ አፍሪካ ዓለም ዋንጫ ወቅት አስካሎካን በተባለ ድርጅት ዜጎችን አጭበርብረው ከሀገር ወጥተው እንደነበር ይታወቃል። ፖሊስ ግለሰቡን በኢንተርፖል አማካኝነት ወደ ሀገር አስመጥቶ በሕግ ተጠያቂ ለማድረግ ክትትል እያደረገ መሆኑ ገልጿል። ይህ ድርጊት በሀገራችን የማስታወቂያ ዘርፍ ላይ ትልቅ ጥቁር ነጥብ ጥሏል። ተከሳሾቹ በ19 የተለያዩ ወንጀሎች ምርመራ እየተካሄደባቸው ሲሆን እስከ መጋቢት 30 2018 ድረስ ተጨማሪ ምርመራ እንዲደረግባቸው ፍርድ ቤት ቀጠሮ ሰጥቷል። ወደ ቀጣዩ መረጃችን ስናልፍ የኦሮሚያ ክልል አነጋጋሪው ውሳኔ ጨረቃ ቤቶች ህጋዊ ሊሆኑ፣ አሁን ደግሞ በቀጥታ ወደ ሚሊዮኖች ቤትና ህይወት ወደሚነካው ትልቅ የሀገር ውስጥ ዜና እንሻገራለን። ባለፉት ጥቂት ዓመታት በአዲስ አበባ ዙሪያና በተለያዩ የኦሮሚያ ክልሎች በተለያዩ የኦሮሚያ ከተሞች ህገወጥ ተብለው ለፈረሳ ተለይተው የነበሩ በብዙ ሺህ የሚቆጠሩ ቤተሰቦች በጭንቀትና በስጋት ሲኖሩ እንደነበር ይታወቃል። ዛሬ ግን የኦሮሚያ ክልላዊ መንግስት ይህንን ስጋት የሚቀንስ የሚመስል ነገር ግን ጥብቅ መመሪያዎችን የያዘ አዲስ ውሳኔ አስተላልፏል። የክልሉ ምክር ቤት ጨፌ ኦሮሚያ መጋቢት 10 2018 ባካሄደው መደበኛ ጉባኤ በተለምዶ ጨረቃ ቤት ተብለው የሚጠሩ ህገወጥ ይዞታዎችን ወደ ህጋዊ መስመር ለማስገባት የሚያስችል አዲስ መመሪያን አጽድቋል። ይህ ውሳኔ ለብዙዎች የምስራች ቢሆንም በውስጡ ግን እሾህ ያለባቸውን ዝርዝር መመሪያዎችን ተቀምጠዋል። እስቲ መመሪያውን ምን ይላል የሚለውን በዝርዝር እንመልከተው። ዋዜማ ሬዲዮ እንደዘገበው ይህ ፕላን ተግባራዊ የሚሆነው ከከተሞች ፕላንና ከመሰረተ ልማት ጋር የማይጋጩ ይዞታዎችን ብቻ ነው። ይህ ማለት ቤቱ ያረፈበት ቦታ ለወደፊት መንገድ፣ ለፓርክ ወይም ደግሞ ለሌላ የልማት ስራ ያልተያዘ መሆን አለበት። የቤቱ ስፋት ከከተማው ደረጃ በላይ መሆን የለበትም። ስፋቱ ትርፍ ከሆነ ትርፍ መሬት ወደ መንግስት መሬት ባንክ ይገባል። አንድ ግለሰብ ከአንድ በላይ ህገወጥ ይዞታ ካለው አንዱ ብቻ ህጋዊ ይደረግለታል። ትርፍ ይዞታው ግን በመንግስት ይወረሳል። ይህ እድል የሚሰጠው ግን በነፃ አይደለም። ባለቤቶቹ የባለቤትነት ማረጋገጫ ካርታ ለማግኘት የሚከተሉትን የገንዘብ ክፍያዎች መፈጸም ይኖርባቸዋል። በሊዝ የሚተዳደሩ ከተሞች ከሆኑ የሊዝ አዋጁ ከጸደቀበት ከጥር 24 2005 ጀምሮ ያለውን የሊዝ ውዝፍ ክፍያ መክፈል አለባቸው። በተጨማሪም የጣሪያና ግድግዳ ግብር መክፈል ይጠበቅባቸዋል። በሊዝ ስርዓት ውስጥ ላልገቡ ከተሞች ደግሞ ከመሬት ኪራይና ከቤት ግብር በተጨማሪ የ30 በመቶ ቅጣት እንዲከፍሉ ይገደዳሉ። ክፍያው ግን ቀላል ላይሆን ይችላል። ሆኖም መንግስት ለአቅመ ደካሞች በማሰብ ክፍያውን በአንድ ጊዜ መክፈል ለማይችሉ ግለሰቦች በ2 ዓመት ውስጥ በ4 ዙር ከፍለው እንዲያጠናቅቁ ሁኔታዎችን አመቻችቷል። ነገር ግን ትልቁ ማስጠንቀቂያ እዚህ ጋር ነው። በተቀመጠው የጊዜ ገደብ ውስጥ ክፍያውን ያላጠናቀቁ አመልካቾች መሬቱ ህጋዊ የማይደረግላቸው ከመሆኑም በላይ እስካሁን የከፈሉት ገንዘብ ተመላሽም አይሆንም። የባለቤትነት ማረጋገጫ የመስጠቱ ሂደት በ1 ዓመት ጊዜ ውስጥ ተጠናቆ እንዲያልቅ ታዟል። ለስራው መጓተት ደግሞ የየደረጃው የወረዳ ኃላፊዎች፣ ከንቲባዎች፣ የመሬት አስተዳደር መዋቅሮች ተጠያቂ ይሆናሉ ተብሏል። እዚህ ጋር አንድ መታወቅ ያለበት ወሳኝ ነጥብ አለ። ይህ አዲስ መመሪያ በክልሉ ባሉ አብዛኞቹ ከተሞች ላይ ተፈጻሚ ቢሆንም ሸገር፣ አዳማና ቢሾፍቱ ከተሞችን አይመለከትም ተብሏል። እነዚህ ከተሞች በልዩ ሁኔታ የሚታዩ በመሆናቸው በእነዚህ ስፍራዎች ያሉ ህገወጥ ይዞታዎች በዚህ መመሪያ ህጋዊ አይሆኑም። በተጨማሪም ከከተማ ፕላን ጋር የሚጣጣሙ ቤቶች ብቻ ናቸው ህጋዊ የሚሆኑት። ከፕላን ውጪ የሆኑ በመንገድና በመሰረተ ልማት ላይ ያረፉ ቤቶች ግን መፍረሳቸው ይቀጥላል። መንግስት በአንድ በኩል ለዜጎች መረጋጋት እድል ሲሰጥ፣ በሌላ በኩል ደግሞ የከተማን ፕላንን ለማስከበር ያለውን ቁርጠኝነት ነው። የዛሬው የሄሎ አዲስ ዝግጅት ይህንን ይመስል ነበር። መረጃዎቹን ከወደዳችሁ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ሀሳብና አስተያየታችሁን በኮሜንት ላይ አጋሩ። በሚቀጥለው ቪዲዮ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩ።